አሁን የምነግራችሁን ነገር በጥንቃቄ ስሙኝ። በዓለም ካርታ ላይ አንድ እጅግ አደገኛ የሆነ የማነቆ መስመር አለ። ስፋቱ ጥቂት ኪሎ ሜትር ብቻ ነው። ነገር ግን እዚህ ቦታ ላይ ዛሬ ማታ አንድ ጥይት ቢተኮስ ነገ ጠዋት የምትነቁባት ዓለም ሙሉ በሙሉ ተቀይራ ልታገኟት ትችላላችሁ። አዎ፣ የሰው ልጅ ታሪክ ታይቶ የማይታወቅ ታላቅ የኢኮኖሚና የወታደራዊ መቅሰፍት አፋፍ ላይ ቆሟል። የሆርሙዝ የባህር ወሽመጥ፣ የሶስተኛው የዓለም ጦርነት መጫሪያ ፈንጂ። ይህ የርቀት ፖለቲካ አይደለም። ይህ ስለ ሩቅ ሀገራት ብቻ የሚወራ ተረት አይደለም። እዚህ ባህር ላይ የሚነሳው ማዕበል በቀጥታ ወጥቶ የሚመታው የእርሶን ኪስ፣ የእርሶን ሕይወትና የእርሶን ማድቤት ነው። የሆርሙዝ የውሃ መስመር በአንድ ጀንበር ከተዘጋ የዓለም የነዳጅ ዋጋ በአንድ ቪዲዮ ውስጥ ታይቶ በማይታወቅ መልኩ ሰማይ ይነካል። ማደያዎች ባዶ ይቀራሉ። ትራንስፖርት ሙሉ በሙሉ ሽባ ይሆናል። ፋብሪካዎችም ይዘጋሉ። ነገር ግን እውነተኛው ሰይጣናዊ ቀውስ የሚጀምረው እዚህ ጋር አይደለም። እሳቱ በመካከለኛው ምስራቅ ላይ ቢቀጣጠልም አመዱ ግን ወጥቶ የሚከመረው እኛ አፍሪካውያንና ኢትዮጵያውያን ላይ ነው። የዶላር ክምችታችንን በአንድ ጀንበር ይሟጥጣል። የምግብና የመድኃኒት ዋጋ ጣሪያ ይነካል። ሀገሪቱ ወደማትወጣበት የዋጋ ግሽበት አዘቅት ውስጥ ትገባለች። ዋሽንግተን፣ ቤጂንግ፣ ሞስኮና ቴሄራን የጦር መርከቦቻቸውን አሰልፈው የኒኩለር ቁልፎቻቸውን በተጠንቀቅ አቁመዋል። ዓለም በደቂቃ ውስጥ ወደ ታላቅ ውድመት ልታመራ ትችላለች። ለመሆኑ ከዚህ ፖለቲካዊ ቀውስ በስተጀርባ የተደበቁት እውነተኛ ሴረኞች እነማን ናቸው? ይህንን የዓለምን አንገት የያዘው ሚስጥር ማንም ሊነግራችሁ አይፈልግም። ነገር ግን እኛ ዛሬ ሁሉንም ጭምብል እንገፋለን። እስከ መጨረሻው ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የሆርሙዝ የውሃ መስመር በዓለም ላይ ካሉ የባህር መተላለፊያዎች ሁሉ እጅግ በጣም ወሳኝና ስስ የሆነው የነዳጅ መተላለፊያ መስመር ነው። የፋርስ ባህረ ሰላጤን ከኦማን ባህርና ከአረብ ባህር ጋር የሚያገናኘው ይህ ጠባብ መስመር በዓለም አቀፍ የኃይል አቅርቦት ላይ ፍጹም የበላይነት አለው። በጂኦግራፊካዊ አቀማመጡ በስተ ሰሜን ኢራንን፣ በስተ ደቡብ ደግሞ ኦማንና የተባበሩት አረብ ኤሚሬቶችን ያዋስናል። የዚህ መስመር መዘጋት ዝም ብሎ የትራፊክ መስተጓጎል ሳይሆን የዓለም ኢኮኖሚን በአንድ ጀንበር ሽባ ሊያደርግ የሚችል የጂኦፖለቲካዊ ፈንጂ ነው። ይህ የውሃ መስመር የዓለም የልብ ትርታ ይባላል። ለዚህ ደግሞ ምክንያቶች አሉ። በቀን በአማካኝ ከ20 እስከ 21 ሚሊዮን በርሜል ድፍድፍ ነዳጅና የተጣሩ የነዳጅ ምርቶች በዚህ መስመር ያልፋሉ። ይህ መጠን በባህር ላይ ከሚጓጓዘው አጠቃላይ የዓለም ነዳጅ 1/3ኛውንና አጠቃላዩን የዓለም የነዳጅ ፍጆታ 20 በመቶ ይሸፍናል። ከዓለም ቀዳሚ የኤልኤንጂ ላኪ የሆነችው ኳታር አብዛኛውን ጋዝ የምትልከው በዚህ መስመር በኩል ነው። የሆርሙዝ መስመር በድንገተኛ አደጋ ወይም በጦርነት ምክንያት ከተዘጋ በዓለም አቀፍ ገበያ ላይ በቀን የ20 ሚሊዮን በርሜል ነዳጅ እጥረት ይፈጥራል። ይህ ማለት በዓለም ታሪክ ታይቶ የማይታወቅ ታላቅ የአቅርቦት መቋረጥ ይከሰታል። ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬቶች፣ ከኩዌት፣ ከኢራቅ እና ከኢራን የሚነሱ ግዙፍ የነዳጅ ጫኝ መርከቦች ባሉበት ይቆማሉ። በአቅርቦትና በፍላጎት ሕግ መሰረት የ20 በመቶ አቅርቦት መቋረጥ የነዳጅ ዋጋን ሰማይ ላይ ያደርሰዋል። የኢኮኖሚ ባለሙያዎች እንደሚገምቱት መስመሩ በተዘጋ በጥቂት ሰዓታትና ቀናት ውስጥ የድፍድፍ ነዳጅ ዋጋ ከ$100 በላይ ይከንፋል። መዘጋቱ ለሳምንታት የሚቀጥል ከሆነ ዋጋው እስከ $150 ወይም $200 በባሬል ሊያልፍ ይችላል። ይህ የዋጋ ጭማሪ በዓለም ዙሪያ በሚገኙ ማደያዎች ላይ ወዲያውኑ የሚንጸባረቅ ሲሆን የቤንዚንና የናፍጣን ዋጋን በከፍተኛ ሁኔታ ይጨምራል። የባህረ ሰላጤው ሀገራት ኢኮኖሚው ሙሉ በሙሉ የተመሰረተው በነዳጅ ኤክስፖርት ላይ ነው። ሳውዲ አረቢያ፣ ኩዌትና ኢራቅ ነዳጃቸውን መሸጥ ባለመቻላቸው በቀን በቢሊዮን የሚቆጠር ዶላር ያጣሉ። የመንግስቶቻቸው ዓመታዊ በጀት ይናጋል። የልማት ፕሮጀክቶቻቸውም ይቆማሉ። ምንም እንኳን የነዳጅ ዋጋ ቢንርም ማውጣትና መላክ ካልተቻለ ከፍተኛ የዋጋ ጭማሪው ለነዚህ ሀገራት ትርጉም አይኖረውም። በሆርሙዝ መስመር የሚያልፈው ነዳጅ ከ70 በመቶ እስከ 80 የሚሆነው የሚጓጓዘው በኤሲያ ሀገራት ነው። ስለዚህ ቀጥተኛውና ከባዱ መቅሰፍት የሚያርፈው ኤሲያ ላይ ነው። ቻይና የዓለም ትልቁ ነዳጅ
አስመጪ እንደመሆኗ የኢንዱስትሪዎቿ ጉልበት ለማግኘት በባህረ ሰላጤው ነዳጅ ላይ በእጅጉ ትመካለች። ህንድ 85 በመቶ፣ ጃፓን ደግሞ 90 በመቶ የሚሆነውን የነዳጅ ፍላጎቶቻቸውን የሚያሟሉት ከዚሁ ቀጠና በሚመጣ ነዳጅ ስለሆነ ኢኮኖሚያቸው ለአደጋ ይጋለጣል። ደቡብ ኮሪያ የኤሌክትሮኒክስና የመኪና ማምረቻ ሴክተሮቿ በኃይል እጥረት ክፉኛ ይመታሉ። ምንም እንኳን አሜሪካ አሁን ላይ የራሷ የሼል ጋዝ በስፋት ብታመርትም አውሮፓ ደግሞ ከዩክሬንና ሩሲያ ጦርነት በኋላ ፊቱን ወደ መካከለኛው ምስራቅ ቢያዞርም ሁለቱም ከቀውስ አልወጡም። ነዳጅ ዓለም አቀፍ ምርት በመሆኑ አሜሪካ ውስጥ የሚመረተው ነዳጅ ዋጋ ከዓለም ገበያ ጋር አብሮ ይንራል። ከጋዝ ፍላጎት ከፍተኛውን ድርሻ የምትሸፍነው ኳታር ጋዟን ማጓጓዝ ስለማትችል በአውሮፓ የኃይል እጥረትና የዋጋ ግሽበት ይፈጠራል። መስመሩ ሲዘጋ ሀገራት ቀውሱን ለመቋቋም መጀመሪያ የሚወስዱት እርምጃ የድንገተኛ ጊዜ የነዳጅ ክምችቶቻቸውን መክፈት ነው። የዓለም አቀፉ የኃይል ኤጀንሲ አባል ሀገራት አሜሪካን ጨምሮ ገበያውን ለማረጋጋት በሚሊዮን የሚቆጠሩ ባሬል ነዳጅ ወደ ገበያ ይለቃሉ። ሆኖም ይህ ክምችት ለተወሰኑ ወራት ብቻ የሚያገለግል በመሆኑ የሆርሙዝ መዘጋት ከተራዘመ ክምችቱ ተሟጦ ቀውሱ ይበልጥ ይከፋል። የሆርሙዝ መስመርን ሙሉ በሙሉ ሊተኩ የሚችሉ አማራጭ የየብስ ላይ የቧንቧ መስመሮች አሉ ወይ? መልሱ በፍጹም የሉም የሚለው ነው። የሳውዲ አረቢያ ኢስት ዌስት ፓይፕላይን በቀን 5 ሚሊዮን ባረል ነዳጅ ወደ ቀይ ባህር ማሻገር ይችላል። የተባበሩት አረብ ኤሚሬቶች ሀብሻን ፓይፕላይን በቀን 1.5 ባረል ወደ ፋጃይራ ያደርሳል። ምንም እንኳን አፍሪካ ከባህረ ሰላጤው በሺዎች የሚቆጠሩ ኪሎሜትሮችን ብትርቅም የሆርሙዝ የውሃ መስመር መዘጋት በአህጉሪቱ ላይ የሚፈጥረው ተጽዕኖ ፈጣንና እጅግ የበረታ ነው። አብዛኞቹ የአፍሪካ ሀገራት የኢንዱስትሪ፣ የትራንስፖርትና የግብርና ዘርፎቻቸውን ለማንቀሳቀስ ሙሉ በሙሉ በሚባል ደረጃ ከባህረ ሰላጤው በሚመጣ የተጣራ ነዳጅ ላይ ጥገኞች ናቸው። በመሆኑም የሆርሙዝ መዘጋት በአህጉሪቱ ላይ የኃይል እጥረትን ብቻ ሳይሆን አጠቃላይ የማክሮ ኢኮኖሚ መናጋትን ያስከትላል። ኢትዮጵያ የነዳጅ ምርትን ሙሉ በሙሉ ከውጭ የምታስገባ ሀገር ናት። ኢትዮጵያ በየዓመቱ የምታስገባው በሚሊዮን የሚቆጠር ሜትሪክ ቶን የተጣራ ነዳጅ በዋነኛነት የሚመጣው ከባህረ ሰላጤው ሀገራት በተለይም ከኩዌትና ሳውዲ አረቢያ ነው። እነዚህ የተጣሩ ምርቶች ተጭነው ወደ ጅቡቲ ወደብ ለመድረስ መጀመሪያ የሆርሙዝን የውሃ መስመር ማለፍ አለባቸው። መስመሩ ከተዘጋ የኢትዮጵያ የነዳጅ ማደላደያ መስመር በአንድ ጀንበር ይቋረጣል። የሆርሙዝ መስመር መዘጋት በኢትዮጵያ የዕለት ተዕለት እንቅስቃሴ ላይ ከፍተኛ ቀውስንም ያስከትላል። በሀገሪቱ የሚንቀሳቀሱ የህዝብ ማመላለሻዎች፣ የጭነት ተሽከርካሪዎችና የባቡር ትራንስፖርት በነዳጅ እጥረት ምክንያት ስራ ያቆማሉ። በማደያዎች ላይም ረጅም ሰልፎች ይፈጠራሉ። የኢትዮጵያ አየር መንገድ የአውሮፕላን ነዳጅ እጥረት ስለሚገጥመው በረራዎችን ለመሰረዝ ወይም ነዳጅ ፍለጋ ወደ ሌላ አህጉር ለመቀየር ይገደዳል። ይህም በድርጅቱ ገቢ ላይ ከፍተኛ ውድመትን ያመጣል። ነዳጅ የሁሉም ሸቀጦች ዋጋ መወሰኛ ደም ነው። የሆርሙዝ መዘጋት በዓለም አቀፍ የነዳጅ ዋጋን ከ150 በላይ ሲያደርሰው በኢትዮጵያ ገበያ ላይ ደግሞ ከገጠር ምርት ለምሳሌ ጤፍ፣ አትክልትና ፍራፍሬ ወደ ከተማ የሚያመላልሱ የጭነት መኪናዎች የታሪፍ ጭማሪ ስለሚያደርጉ የምግብ ዋጋ በከፍተኛ ሁኔታ ይጨምራል። መንግስት የነዳጅ ዋጋን ለማረጋጋት የሚያወጣው የድጎማ በጀት ከአቅሙ በላይ በመሆኑ ወይ የነዳጅ ዋጋን በከፍተኛ ምጣኔ ለመጨመር ወይም ድጎማውን ሙሉ በሙሉ ለማንሳት ይገደዳል። ይህም የዜጎችን የመግዛት አቅም ያደናቅፋል። ኢትዮጵያ አሁን ላይ ባለው የኢኮኖሚ ማሻሻያ ወቅት የውጭ ምንዛሬ እጥረት አንዱ ትልቅ ፈተናዋ ነው። የነዳጅ ዋጋ በዓለም ገበያ ላይ ሲንር ኢትዮጵያ ቀደም ሲል ለነዳጅ ግዢ በየወሩ ታወጣ በነበረው የዶላር መጠን በአንድ ጊዜ በእጥፍ ይጨምራል። ይህ ማለት ለሌሎች ወሳኝ ምርቶች፣ ለመድኃኒት፣ ለኢንዱስትሪ ጥሬ ዕቃና ለልማት ፕሮጀክቶች የሚውለው ዶላር ሙሉ በሙሉ ወደ ነዳጅ ግዢ ይዞራል። ይህም የሀገሪቱን የውጭ ምንዛሬ ክምችት ያሟጥጠዋል። ልክ እንደ ኢትዮጵያ ሁሉ እንደ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ሩዋንዳና አብዛኞቹ የምዕራብና ደቡብ አፍሪካ ሀገራት የነዳጅ አስመጪዎች ናቸው። የእነዚህ ሀገራት የሀገር ውስጥ ጥቅል ምርት እድገት በከፍተኛ ሁኔታ ይወርዳል። ሀገራቱ የነዳጅ ግዢን ለመሸፈን ተጨማሪ የአጭር ጊዜ ብድሮችን ከውጭ አበዳሪዎች ለመውሰድ ስለሚገደዱ የሀገሪቱ የዕዳ ቀውስ ይበልጥ ይከራል። የኑሮ ውድነቱና የትራንስፖርት እጥረቱ በብዙ የአፍሪካ ከተሞች ህዝባዊ ተቃውሞዎችንና አለመረጋጋቶችን ሊቀሰቅስም ይችላል። በሌላ በኩል ደግሞ ቀውሱ ለአንዳንድ የአፍሪካ ሀገራት ያልተጠበቀ ሲሳይ ይዞላቸው ይመጣል። ናይጄሪያ፣
አንጎላ፣ አልጄሪያ፣ ሊቢያ የመሳሰሉ ሀገራት የራሳቸው የድፍድፍ ነዳጅ አምራቾች ናቸው። የሆርሙዝ መስመር ሲዘጋ የዓለም የነዳጅ ፍላጎት ወደ አፍሪካ ምርቶች ይዞራል። በእነዚህ ሀገራት የሚመረተው ነዳጅ በዓለም ገበያ ላይ ውድ ዋጋ ስለሚያወጣ የውጭ ምንዛሬ ገበያቸው ሰማይ ይነካል። ሆኖም ግን እነዚህም ሀገራት ቢሆኑ የተጣራ ነዳጅ ከውጭ የሚያስገቡ ከሆነ የዕለት ተዕለት የቤት ውስጥ ኑሮ ውድነቱ እነሱን መፈተኑ አይቀሬ ነው። አፍሪካም ሆነች ኢትዮጵያ በግብርና ላይ የተመሰረቱ ናቸው። የሆርሙዝ መዘጋት የግብርናውን ዘርፍ በቀጥታም ይመታል። አብዛኛው ዘመናዊ ማዳበሪያ የሚመረተው ከተፈጥሮ ጋዝና ከነዳጅ ተረፈ ምርቶች ነው። በሆርሙዝ መዘጋት ምክንያት የዓለም የማዳበሪያ አቅርቦት ስለሚቋረጥና ዋጋው ስለሚንር አፍሪካውያን አርሶ አደሮች ማዳበሪያቸውን ማግኘት ያቅታቸዋል። ማዳበሪያና የትራክተር ናፍጣ መጥፋት የግብርና ምርታችንን በእጅጉ ይቀንሰዋል። ይህ ደግሞ በአፍሪካ ያለውን የምግብ ዋስትና አደጋ ላይ ይጥለዋል። የሆርሙዝ የባህር ወሽመጥ መዘጋት ሲባል ብዙ ጊዜ የሚታወሰው የነዳጅ ዋጋ መናር ብቻ ነው። ሆኖም ግን የዚህ ስልታዊ መስመር መዘጋት እውነተኛ አደጋ የሚያንጸባርቀው በዓለም ዙሪያ በሚገኙ የሸቀጣሸቀጦች መጋዘኖች፣ የሱፐርማርኬት መደርደሪያዎችና በእያንዳንዱ ሰው ማድ ቤት ውስጥ ነው። ነዳጅ የሁሉም ሸቀጦች ማምረቻና ማጓጓዣ ዋና የደም ስር በመሆኑ የወሽመጡ መዘጋት በዓለም አቀፍ የሸቀጦች ዋጋ ላይ ታይቶ የማይታወቅ ሰንሰለታማ የዋጋ ንረት ያስከትላል። ማንኛውም ሸቀጣሸቀጦች ከፋብሪካ ወይም ከእርሻ ተነስቶ ሸማች ዘንድ ለመድረስ በትራንስፖርት መጓጓዝ አለበት። የዓለም የነዳጅ ዋጋ ሲንር በባህር ላይ የሚንቀሳቀሱ ግዙፍ የጭነት መርከቦች የሚጠቀሙበት የባንከር ነዳጅ ዋጋ ሰማይ ይነካል። መርከቦቹ ወደየወደቦቹ ካደረሱ በኋላ ሸቀጦቹ ወደየሀገራቱ የውስጥ ክፍል የሚያጓጉዙ የጭነት መኪናዎች የናፍጣ ዋጋ ስለሚጨምርባቸው የጭነት ታሪፋቸውን በእጥፍ ይጨምራሉ። ይህም በቀጥታ በሸቀጡ የመጨረሻ ዋጋ ላይ ይደመራል። የሆርሙዝ መዘጋት በዓለም አቀፍ የምግብ ምርት ላይ ፈጣን የዋጋ ጭማሪ ያስከትላል። እንደ ስንዴ፣ በቆሎና ሩዝ ያሉ መሰረታዊ የምግብ ሸቀጦች ከአምራች ሀገራት ለምሳሌ ከአሜሪካ ወይም አውሮፓ ወደ ኤሲያና አፍሪካ የሚጓጓዙበት የባህር ላይ ኪራይ በከፍተኛ ሁኔታ ይጨምራል። አብዛኞቹ የምግብ ሸቀጦች የሚታሸጉባቸው የላስቲክና የፕላስቲክ ዕቃዎች የሚመረቱት ከነዳጅ ተረፈ ምርቶች በመሆኑ የነዳጅ ዋጋ መጨመር የእነዚህን ማሸጊያዎች ዋጋ በመጨመር የምግብ ሸቀጦችን ዋጋ የበለጠ ውድ ያደርገዋል። እንደ ብረት፣ አልሙኒየምና መዳብ ያሉ የኢንዱስትሪ ሸቀጦችንም ለማቅለጥና ለማሰናዳት ከፍተኛ የኃይል አቅርቦት ያስፈልጋል። የኃይል ዋጋ ሲጨምር የእነዚህ ብረታ ብረቶች ዋጋ አብሮም ይጨምራል። ከብረትና ሲሚንቶ ጀምሮ እስከ ኤሌክትሪክ ገመዶች ያሉ የህንፃ መገንቢያዎች ሸቀጦች ዋጋ ስለሚጨምር በዓለም ዙሪያ የቤት መስራትና የመሰረተ ልማት ግንባታ ወጪዎች ይንራሉ። የመኪናዎች፣ የኮምፒውተሮች፣ የስልክና የሌሎች የቤት ውስጥ የኤሌክትሮኒክስ ሸቀጦች ዋጋም ሌላው ሰለባ ነው። ቻይና፣ ጃፓንና ደቡብ ኮሪያ እንዲሁም ታይዋን የዓለም የኤሌክትሮኒክስ ዕቃዎች ማምረቻ ማዕከላት ናቸው። እነዚህ ሀገራት ፋብሪካቸውን ለማንቀሳቀስ የሚጠቀሙበት ነዳጅ የሚያስገቡት በሆርሙዝ በኩል በመሆኑ የኃይል እጥረት ይገጥማቸዋል። የፋብሪካዎች ምርታማነት ሊቀንስና የተመረቱት ዕቃዎች ወደ አሜሪካና አውሮፓ የሚጓጓዙበት ወጪ ሲጨምር የኤሌክትሮኒክስ ሸቀጦች ዋጋ በከፍተኛ ሁኔታ ይጨምራል። የምንለብሳቸው አልባሳትና የጨርቅ ሸቀጦች እንኳን ከሆርሙዝ ቀውስ አያመልጡም። እንዲሁም እጅግ ስስ የሆነው የሕክምና ዘርፍና የመድኃኒት አቅርቦት ሌላው ቀጥተኛ ተጽዕኖ የሚያርፍበት ዘርፍ ነው። የሆርሙዝ የባህር ወሽመጥ የዓለምን ኢኮኖሚ የደም ስር የሚቆጣጠር ብቻ ሳይሆን የታላላቅ ወታደራዊ ኃይላት ጡንቻ ማሳያ መድረክ ነው። ይህ ጠባብ መስመር የነፃ የባህር ጉዞን ለማረጋገጥ በሚፈልጉ ምዕራባውያን ሀገራትና ወሽመጡን እንደ ስልታዊ የመከላከያ ጋሻ በምትጠቀመው ኢራን መካከል ለሚደረግ ቀጣይነት ያለው ፍጥጫ መነሻ ሆኖ ቆይተዋል። ከአሜሪካ እስከ ቻይና፣ ከአውሮፓ ህብረት እስከ ሩሲያ ድረስ ያሉ ሀያላን ሀገራት በወሽመጡ ላይ የራሳቸውን የደህንነትና የኢኮኖሚ ፍላጎት አላቸው። ኢራን በጂኦግራፊካዊ አቀማመጧ የወሽመጡን ሰሜናዊ ክፍል ሙሉ በሙሉ የምትቆጣጠር ሀገር በመሆኗ ይህንን መስመር እንደ ትልቅ የፖለቲካ መደራደሪያ ካርድ ትጠቀምበታለች። ኢራን ከአሜሪካ ጋር ፊት ለፊት የባህር ላይ ጦርነት ከመግጠም ይልቅ ፍጥነት ባላቸው ትናንሽ የጦር ጀልባዎች ባህር ላይ በሚቀበሩ ፈንጂዎችና የባህር ዳርቻ በሚሳኤሎች ወሽመጡን በአንድ ጀንበር የማዘጋት አቅም እንዳላት በተደጋጋሚ ታሳያለች። የኢራን እስላማዊ አብዮት ጥበቃ በወሽመጡ ላይ የቅርብ ቁጥጥር የሚያደርግ ሲሆን የምዕራባውያንን የነዳጅ ጫኝ መርከቦች በመጥለፍ ወይም በማስፈራራት የአጸፋ እርምጃዎችን ይወስዳል። አሜሪካ በባህረ ሰላጤው አካባቢ ያላት ወታደራዊ በላይነት በዋነኛነት የሚንቀሳቀሰው በባህሬን በሚገኘው አምስተኛው የባህር
የኃይል ክፍሏ አማካኝነት ነው። የአሜሪካ ዋነኛ ስትራቴጂ በዓለም አቀፍ ሕግ የተደነገገው ነፃ የባህር ላይ ጉዞ ማስከበርና የአጋሮቿን የሳውዲ አረቢያና የተባበሩት አረብ ኤሚሬቶች መርከቦች ከኢራን ጥቃት መጠበቅ ነው። አሜሪካ ግዙፍ የጦር አውሮፕላን ተሸካሚ መርከቦቿንና አጥፊ መርከቦቿን በሆርሙዝና በኦማን ባህር አካባቢ በተጠንቀቅ በማስቀመጥ በኢራን ላይ የኃይል ሚዛኑን ለማስጠበቅ ትሰራለች። ቻይና ለአምራች ኢንዱስትሪዎቿ የሚሆነውን አብዛኛውን ነዳጅ የምታስገባው ከባህረ ሰላጤው በመሆኑ የሆርሙዝ ሰላም ለቤጂንግ የህይወትና የሞት ጉዳይ ነው። ቻይና የዓለም ትልቋ ነዳጅ አስመጪ እንደመሆኗ የሆርሙዝ መዘጋት የኢኮኖሚ እድገቷን ሽባ ያደርገዋል። ቻይና በሆርሙዝ አካባቢ ያላትን ተጽዕኖ ለማሳደግ በፓኪስታን ጓዳር ወደብና በጅቡቲ ወታደራዊ የመርከብ ማረፊያዎች ገንብታለች። ምንም እንኳን ከምዕራባውያን ጋር በቀጥታ ወታደራዊ ፍጥጫ ውስጥ መግባት ባትፈልግም ከኢራን ጋር የ25 ዓመታት ስልታዊ የኢኮኖሚና የወታደራዊ ትብብር ስምምነት በመፈራረም በስውር የአሜሪካን የበላይነት ትገዳደራለች። ሩሲያ ራሷን የነዳጅ አምራች ሀገር በመሆኗ የሆርሙዝ መዘጋት ለዓለም ገበያ የነዳጅ እጥረት ሲፈጥር የሩሲያ ነዳጅ ዋጋ እንዲንር ስለሚያደርግ በኢኮኖሚው ረገድ ተጠቃሚ ልትሆን ትችላለች። ሩሲያ ከኢራን ጋር ያላት ጥምረት ከቅርብ ዓመታት ወዲህ በከፍተኛ ሁኔታ አድጓል። ሩሲያ፣ ኢራንና ቻይና በህንድ ውቅያኖስና በኦማን ባህር ላይ የጋራ የባህር ላይ ወታደራዊ ልምምዶችን ያካሂዳሉ። ሞስኮ የሆርሙዝ ውጥረትን አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ትኩረትና ኃይል እንድትበትን ለማድረግ እንደ ስልታዊ መሳሪያ ትጠቀምበታለች። የአውሮፓ ሀገራት ከሩሲያ ዩክሬን ጦርነት በኋላ ከሩሲያ ጋዝና ነዳጅ በመቁረጣቸው ፊታቸውን ሙሉ በሙሉ ወደ መካከለኛው ምስራቅ በተለይም ወደ ኳታር አዙረዋል። የሆርሙዝ መዘጋት በአውሮፓ ላይ የኃይል እጥረትና ከፍተኛ የዋጋ ግሽበት ያስከትላል። ፈረንሳይ፣ ጣሊያን፣ ዴንማርክና ሆላንድ ያሉ የአውሮፓ ሀገራት በአውሮፓ መሪነት የሚንቀሳቀስ የባህር ላይ ደህንነት ጥበቃ ተልዕኮ በሆርሙዝ ወሽመጥ ላይ አቋቁመዋል። ዓላማው ከአሜሪካ ወታደራዊ ጥምረት በተለየ መልኩ ከኢራን ጋር ዲፕሎማሲያዊ መስመር ሳይዘጉ የንግድ መርከቦቻቸውን ደህንነት ማስጠበቅ ነው። የባህረ ሰላጤው አረብ ሀገራት በአሜሪካ የደህንነት ጃንጥላ ስር ቢሆኑም በሆርሙዝ ላይ የሚፈጠር ቀጥተኛ ጦርነት መጀመሪያ የሚያወድመው የነሱን ኢኮኖሚ ነው። ሳውዲ አረቢያ ነዳጇን የምትልክበት ዋነኛ መስመር በመሆኑ ከኢራን ጋር ያላት ውጥረት በዲፕሎማሲ ለማርገብ ትጥራለች። የተባበሩት አረብ ኤሚሬቶች ከሆርሙዝ ወሽመጥ ውጪ ወደሚገኘው የፋይጃራ ወደብ የነዳጅ ቧንቧዎችን ብትዘረጋም አሁንም ቢሆን አጠቃላይ ፍላጎቶቿን መሸፈን አልቻለችም። በመሆኑም እነዚህ ሀገራት ሀያላኑ ወደ ቀጥተኛ ጦርነት ከመግፋት ይልቅ ቀውሱን በድርድር ማለፍን ይመርጣሉ። በሆርሙዝ ወሽመጥ ላይ ያለው ፍጥጫ በግልጽ የሚታዩ የጦር መርከቦች ብቻ የሚወሰን አይደለም፣ የቴክኖሎጂና የሳይበር አወዳደም ጭምር ነው። አሜሪካ፣ ቻይናና ኢራን የወሽመጡን እንቅስቃሴ 24 ሰዓት በድሮንና በስለላ ሳተላይቶች ይከታተላሉ። በአካባቢው በሚገኘው የራዳር መቆጣጠሪያዎች፣ በወደብ አስተዳደሮችና በነዳጅ ጫኝ መርከቦች የጂፒኤስ መቆጣጠሪያ ላይ የሳይበር ጠለፋና የማደናገሪያ ጥቃቶችን በተደጋጋሚ ይፈጽማሉ። ይህ ደግሞ ታላላቅ ሀገራት ሳይታወቁ እርስ በርሳቸው የሚጠቃቁበት የድብቅ ጦርነት አካል ነው። የሆርሙዝ የባህር ወሽመጥ ላይ ያለው የሀያላን ሀገራት ፍጥጫ በአንድ ጀንበር የሚፈታ ጉዳይ አይደለም። በአንድ በኩል የወሽመጡን ቁልፍ የያዘችውና ምዕራባውያንን ለማስፈራራት የምትጠቀመው ኢራን፣ በሌላ በኩል ደግሞ የዓለምን የንግድ መስመር ክፍት ለማድረግ ቃል የገባቸው አሜሪካ እንዲሁም የኢኮኖሚ ህልውናቸውን ለማስጠበቅ የሚጥሩት ቻይናና አውሮፓ የራሳቸውን ጥቅምና ጡንቻ እያሳዩ ይገኛሉ። ይህ የጥቅም መጋጨት ወሽመጡን በማንኛውም ሰዓት ለዓለም አቀፍ ቀውስ ምክንያት ሊሆን የሚችል እጅግ ስስ የጂኦፖለቲካ የጦር ቀጠና አድርጎታል። የተወደዳችሁ ቤተሰቦቻችን የዛሬው መሰናዳችን ይህንን ይመስል ነበር። ሐሳባችሁን ኮመንት ላይ አስፍሩልን። ቪዲዮአችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ።